ሰላም ውድ የቻናል ተከታታዮቼ፣ ዛሬ በጣም አስደናቂና ልዩ የሆነ እንስሳ እንወያያለን። ይህ እንስሳ በውሃ ውስጥ የሚኖር ሮዝ ቀለም ያለው ከባህር ዶልፊን የተለየ በወንዝ ውስጥ ብቻ የሚገኝ ነው። ስሙ ፒንክ የወንዝ ዶልፊን ወይም አማዞን ዶልፊን ነው። በአካባቢ ሰዎች ቦቶ ተብሎ ይጠራል። ይህ ዶልፊን ለምን ሮዝ ነው? እንዴት ይኖራል? ምን ይበላል? እና በአፈ ታሪክ ውስጥ ምን ቦታ አለው? ሁሉንም እንወያይበታለን። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ ቤሉን ይጫኑ። ይህ ዶልፊን ከባህር ዶልፊን የተለየ ዝርያ ነው። በወንዝ ውስጥ ብቻ የሚኖር ወይም ፍሬሽ ዋተር ዶልፊን። መጠን ወንዶቹ እስከ 2.5 ሜትር ርዝመትና 185 ኪሎ ግራም ክብደት ይደርሳሉ። ሴቶች ትንሽ ናቸው ወይም ሴቶች ከወንዶች 55% ያነሱ ናቸው። ይህ ትልቁ የወንዝ ዶልፊን ነው። ቀለም ህፃናት ግራጫማ ናቸው፣ አዋቂዎች ሮዝ ይሆናሉ። ወንዶች የበለጠ ሮዝ ናቸው። ሮዝነቱ በቆዳ ላይ ያሉ ደም መላሽ ቧንቧዎች በመኖራቸው ነው። በውሃ ውስጥ ሲደሰቱ ወይም ሲነቃቁ የበለጠ ቀለም ይወጣል። ፀሐይ ቀለሙን ያጠፋዋል፣ ስለዚህ ጨለማ ውስጥ ይበልጥ ሮዝ ይሆናሉ። የአካል ባህሪ አንገታቸው ተለዋዋጭ ነው ወይም ከአብዛኞቹ ዶልፊኖች ተለይተው ጭንቅላታቸውን ወደ ጎን ማዞር ይችላሉ። ይህ በዛፎች መካከል በጎርፍ ወቅት ለመንቀሳቀስ ይረዳቸዋል። አይኖቻቸው ትንሽ ናቸው፣ ጥርሶቻቸው ረጅም ናቸው፣ እንዲሁም ትልቅ አንጎል አላቸው ወይም ከሰው አንጎል 40% የበለጠ አቅም አለው ተብሏል። ይህ ዶልፊን በደቡብ አሜሪካ አማዞን እና ኦሮጎ ወንዞች ብቻ ይገኛል። ቦሊቪያ፣ ብራዚል፣ ኮሎምቢያ፣ ኢኳዶር፣ ፔሩ፣ ሼንቡራ በባህር ውስጥ አይኖርም። በዋና ወንዞች፣ ትናንሽ ጅረቶች፣ ሐይቆች፣ ጎርፍ በደረሰባቸው ጫካዎች ይኖራል። በደረቅ ወቅት በጥልቅ ቦታዎች ይሰበሰባሉ። በዝናብ ወቅት ወደ ጎርፍ ቦታዎች ይሄዳሉ። ብዙውን ጊዜ ብቻቸውን ይኖራሉ። ከ3 በላይ በአንድ ላይ አንብዛም አይታዩም። በጨለማ ውስጥ በኤኮሎኬሽን ይንቀሳቀሳሉ። ከባህር ዶልፊን ያነሰ ፈጣን ናቸው። በጣም ተጫዋችና የሰው ልጆችን የሚወዱ ናቸው። ጠበኛ አይደሉም። ከ53 በላይ አሳዎች ይበላሉ። እንዲሁም እጮች፣ ኤክስትራ ክራብ፣ ኤክስትራ ኤሊ። በዝናብ ወቅት ምግብ ይበዛል። በአማዞን አካባቢ ቦቶ በጣም ተወዳጅ አፈ ታሪክ አለው። በብራዚል እና በአካባቢው ሰዎች እንደሚሉት ማታ ላይ ቦቶ ወደ ቆንጆ ወንድ ይለወጣል። ነጭ ልብስ ይለብሳል፣ ኮፍያ ይጫናል፣ ምክንያቱም ቀዳዳውን ለመደበቅ። ወደ ፌስቲቫል ይሄዳል። ወጣት ሴቶችን ያሳምራል፣ ያረጋጋቸዋል፣ እርጉዝ ያደርጋቸዋል። ጎህ ሲቀድ ወደ ዶልፊን ተለውጦ ወደ ወንዝ ይመለሳል። አንዳንድ ጊዜ ያለ አባት የተወለደ ልጅ የቦቶ ልጅ ተብሎ ይጠራል። ሌላ አፈ ታሪካቸው ብቻህን ብትዋኝ ወደ ኤንካቴ የተባለ አስማታዊ የውሃ ውስጥ ከተማ ይወስዳል። ይህ አፈ ታሪክ በአካባቢው ባህል ውስጥ ጠንካራ ቦታ አለው፣ ነገር ግን አንዳንድ ጊዜ ዶልፊኖች ለመጉዳት ምክንያት ይሆናል። በአይዩሲኤን መሰረት ኢንዴንጀር ወይም አደጋ ላይ ያሉ ናቸው። ዋና ምክንያቶች አሳ ማጥመድ፣ የወንዝ ብክለት፣ የዳማ ግንባታ፣ አዳኝነት። በአንዳንድ ቦታዎች ለአስማት ወይም ለመከላከያ ያገለግላሉ። ጥበቃ WWF ሌሎች ድርጅቶች ይሰራሉ። ቁጥራቸው በትክክል አይታወቅም። ፒንክ የወንዝ ዶልፊን የአማዞን ምልክት ነው። አስማታዊ እና ቆንጆ እንስሳ፣ ግን አደጋ ላይ ነው። እኛ ሁላችንም የተፈጥሮን መጠበቅ አለብን። ቪዲዮ ደስ አሉት? ኮመንት ውስጥ ምን እንደተማሩ ይጻፉ። ሌላ እንስሳ ስለማወቅ ከፈለጋችሁ ንገሩኝ። ቀጣይ ቪዲዮ ድረስ ተሰናበቱ። ቤሉን ይጫኑ፣ ሰብስክራይብ ያድርጉ። አመሰግናለሁ።